ምንድነው የምትለኝ? ስሚ አዲሷ ፍቅረኛ ነው ያትሻታል እንዴ? አላየዋትም፣ ማየትም አልፈልግም። ስሚ ላክስ ሆነሽ ልጅ ፊቷን ራሱ በምን እንደምታጠብ ገምቺ። በአሲድ አሲዳ። ስሚ እሷ በሴራፍ በስቲም ምናምን ነው የምትጠቀም፣ እንደ አንቺ በአጃክስ አይደለም። አሁን ምን አባ ፈልገህ እንደደወልክ ተናገር። ወይል እንግዲህ ያው አሁን የደወልኩት ከአዲሷ ፍቅረኛ ጋር ልንዝናና አሰብንና የት እንዝናና? ኩሪፍቱ ኦርዛ ላንጋ ነው አሮኖ መወሰን ከበደኝ። ኧረ እባክህ ለምን አሙራ ገደል ወይ ደግሞ ደንገጎ ተራራ ምናምን አትሄዱ? ስሚ ደግሞ የአዲሷ ፍቅረኛ ውበቷን እንዴት አየሽው? ሰውዬ እኔ ታየዋት። ምን ባለፈው ከሲኒማ ማስተውጭ አላየሽንም ነው? ኦኬ ያቺ ቡፋዮ ሳካን መሰለች ልጅ። በቃ እኔት ላንቺ ፊት መስጠት አያስፈልግም። ስንዝር ሰጦሽ ከንድ ጠይቂያለሽ። ዝጋ አንተ ማትረባ። አዲስ አመት የጥቅማት የአተት የኮሌራ የአሜባ የጃርዲያ አመት ይሁንልሽ። አሜን። እኔ ግን እንዳንተ አይደለሁም፣ ተለውጫለሁ። አዲሱ አመት ጤና የሚቃወስበት፣ ሰላምን የምታጣበት እና ደግሞ ጸጉር የሚመለጥበት የተባረከ አመት ያድርግልን። እሺ አንተ ግማታ አቺ ምን አባሽ ነው? ዝም በል በእናትህ። ደግሞ ከኔ ጋር ከተለያየን በኋላ ገርጠታ አመድ መስላል። አዋንትን እኮ ነው አመድሽን አራክፈሽብኝ ነው። ሻው ምን አባሽ ፈልገሽ ደወልሽ? እሺ ጀመረክ ደግሞ። በእናትህ ብዙ ተስፋ አታርግ። እኔ ጀስት እንኳን አደረሰ ለማለት ያህል ነው። ምን አገባሽ? ብደርስ ባልደርስ ደግሞ አቺ ፎረፎርሽ ተከበብኝ መሰለኝ። ዝጋ አንተ ቆርቆራ። ስማ ደግሞ ባለፈው ከማን ጋር ነው ተቃቅፈህ ስትሄድ የነበረው? አዲሷ ፍቅረኛ ናታማ። ጨዋ ልጅ ቅድስት ትባላለች። ቅድስት የታች ሰፈሯ የሚኪት? አዋ ቅድስት ቺቺኒያ? የምን አባስ ቺቺኒያ ነው? ስሚ ጨዋ ልጅ ነች። እሺ ለዛውም ቨርጂን ባንደክ ነው። ለነገሩ እኔ ምን አገባኝ? ከአቤል ጋር ፍቅር ጀምረናል። አቤል የመሲወንድም ጨብጥ አለበት። ጋኔ ሊጨብጥክ። አቤል ፍቅረኛሽ ሆነ? ለነገሩ ይበለው መጥፎ ሰው ነበር፣ ግፈኛ ሰው። አቤል ደግሞ እኮ ግንባሩ ሰፊ ነው፣ ግድንግድ። የቅድስትም ሰፊ ነው። የኔ ፍቅር ስሚ ግንባሯ ጠበብ ያለ ቆንጅዬ። አይ ስለ ግንባር አይደለም ያወራሁት። ሃይ ሞንዴ ነሽ? ምን ፈለክ? ምን ነው ትላንት ደውላለሁ ብዬ ስላልደወልኩ ደበረሽ እንዴ? ብለህ ነበር እንዴ? ኧረ አንቺ ትላንትና ከጀለሶች ጋር የሌለ ተፍታታን። ኳስ አየን፣ ኮንሰርት ገባን። በቃ አምሽተን የሌለ 6 ሰዓት ምናምን ወደ ቤት የገባን። ታዲያ እኔ ምን አገባኝ? ሲጀመር ስልኬ ማን የሰጠህ? ጓደኛሽ ሄርሜላ ነች። ለምን? ማን አዘዛት? ገና አንቺ ለምንድን ነው የምትኮሪው? ጥግ ድረስ እንደምትወጂኝ የሌለ እንደፎነቀቅሽብኝ እኮ አስታውቅብሻል እኮ። እኔ የምወድቅ? አዋ ለምን ይዋሻል? ነፍስሽ እስኪንገበገብ። ይቅርታ አድርግልኝና ሙሉ ትምህርት ቤት ውስጥ እንዳንተ የሚዘጋኝ ተማሪ የለም። እሺ በቃ ቻው። ደግሞ ላስደብርክ ምናምን ፈልጌ አይደለም፣ ግን ሁለተኛ እንዳትደውልልኝ። ኦኬ እሺ። ይቅርታ ስለማትመቸኝ ነው። ኦኬ አልደውልም። ቴንክ ዩ። ሁለተኛ እንዳትደውልልኝ። እሺ ደህና ዋል። እሺ አንቺ ጋር ሶፊ፣ አንተ ቆይ አትደውል ማለት አሰማም እንዴ? ስሚ አንቺ ለራስሽ ብዬ ነው የደወልኩልሽ። ምንድነው ለኔ ብለህ የምትደውለው? ሎተሪ ስለደረሰኝ አብረን ፈታ እንድንልበት ነው። ኧረ ስንት ብር ደረሰክ? 119 ብር። እሱን እዛ ጫተራ ሄድና በለጬ ቃምበት። አይ እሺ ቀልዱስ ቀልድ ነው፣ ግን መቼ ነው የምንታረቀው? እኔ ካንተ ጋር? አዋ ፍቅር፣ ልቤ ውስጥ ላንቺ ትልቅ ቦታ አለ። እሱን አንተ ፈቃምበት። ግን ፍቅር የታገሰ ልብ አንዴ ካመረረ መመለሻ የለውም። ደግሞ ትናንት ከማን ጋር ነው ተቃቀፈሽ ስትሄጂ የነበረው? እንዴ አዲሱ ፍቅረኛዬ ነው። እንዴት ነው? ሸበላ ነው እንዴ? ይሄ አንድሬ ኦናናን የመሰለ ልጅ። ስሚ በእሱ አይን ኮኔክ ሰልማን ካህን ነኝ። ምን ካላየው አላየሁትም አትልም? ልቅም ያለ ቆንጆ ነው። ተይተየኔት መዶሻ በመንቀያው በኩል የመሰለ ልጅ። ይኸውልህ ትሰማኛለህ? ከዚህ በኋላ እኔ እናንተ ነገር እዚህ ጋር ይበቃል። ፍቅር ምን አደረኩ? ዝም ብሎ ረዛ ደግሞ ምን አደረኩ ይለኛል እንዴ? ግንብ ስር ከሌላ ሴት ጋር ስትሳሳም እኮ ጓደኛዬ ተነግራኛለች። ፍቅር በቃ ይቅርታ አድርጊልኝ፣ ሴጣን አሳስቶኝ ነው። ኧረ እባክህ ሴጣን አሳሳተህ አይደል? ፍቅር ማንንም ሰው መጠየቅ ትችላለች። ሴጣን በፍቅራችን ይቀራል። አይ ስዌር ቱ ጋድ። እሱ ብቻ እኮ አይደለም፣ ይሄ በሆነ ባልሆነ የምትቀልደው ነገር ራሱ ትክት ብሎኛል። ሁሌ ቀልድ ቧልት። ቀልድ እኮ ህይወት አይሆንም። ምን ሆናል? ለካ አልነገርኩሽም። ምኑን? ፍቅር እኔ ኮፒናይ የሚባል በሽታ አለብኝ። በቃ የበሽታ በሆነ ባልሆነ እንድትስቂ እንድትቀልጂ ነው የሚያደርግሽ። በቃ ወይኔ ጉዴ! ፍቅር ታክምህም ቢሆን ይሄን ባህሪ አቁም። ምን በቪያግራ ነው? እሺ በሽታ ነው ይሁን እረዳለሁ። ግንብ ስር ከሴት ጋር ስትሳሳም የነበረውስ ምን ይባላል? ግንብ ጥብስ። አንተ ልክስክስ። አንቺ ምን አባሽ? ቆይ እኔ ለአንተ ምን ነኝ? ፍቅረኛዬ ነሽ። ታዲያ ትናንት አብራ የነበረችው ማን ናት? እሷማ ሚስቴ ነች። አሳያለሁ። እንደዚህ እንደተጫወትክብኝ አቀርም እንደ ሌሎቹ ሴቶች እንዳልመስል። አረ ማማዬ ተረጋጊ። ምን እሺ? አሳያለሁ። ቴሌግራም ላይ ጉድህን ጠብቅ። ምን ላይ? ቴሌግራም ላይ? ሜላት ምን ልታረጊ ነው? በቅርቡ የናቷ ሙሙ ተለቀቀ የሚል ዜና ጠብቅ። ሜላት ተይ፣ ህይወቴ ይበላሻል። ሜላት አታደርጊው። አድርገዋለሁ።
ነሽ ሜላት ችቦ ነሽ። ቺኳ ዛሬም ደወልክ? ቆይ ተለያይተን የለ እንደ አንተ ሰውዬ? ምን ባኪ ዛሬ ደግሞ ስለወጣልኝ ልጋብዝሽ ብዬ ነው። አልፈልግም። እዛ ነፍስ እያጠፋ በምታመጣው ገንዘብ ነው የምጋብዘኝ? ማለት ነፍስ እያጠፋ ቄራ አይደል እንዴ የምሰራው? አየሻፍ ሲሰጥሽ የመንግስቱ ኃይለማርያም ሙድ ስታመጪ እኔ ልጋብዝሽ ነው ያልኩት። ያንተን ግብዣ አልፈልግም አልኩ እኮ። እኔ አዲስ ህይወት ጀምሬያለሁ። ከማን ጋር? ከኢዮስያስ። ኢዮስያስ ሌባው? ምን አባክ ደግሞ እሱ ሌብነት ትቷል። አይ ኢዮስያስ ቆሮቆር ፎሮፎር ምናምን ነበረበት እኮ ጠፋለት እንዴ? ዝጋ። ምንም ፎሮፎር የለበትም። እሱ በሁሉም ነገር ካንተ ይሻላል። እንዳንተ ቀጫጭ አይደለም፣ ግብዳ ነው። አዎ ኧረ እንደውም አሁን ከስቶ ነው። በፊት ኤችአይቪ ሳይዘው በፊት ግብዳ ነበር። አንተ ምን አባህ ነው የምታማርተው? ኤኒዌይስ እኔና ሂዋንም ፍቅር ጀምረናል። ያው ልንገርሽ ብዬ ነው። ሄዋን የቱ? ሄዋን ናታ ዲክላስ ያለችው ቆንጂዋ 8 ቁጥሯ የምታምረው። አረ እንደውም አሁን ወፍራለች። ሳትወልድ በፊት ብታያት እንዴት እንደምታምር። ስማ ቤዛ ማን እንደሆነች ካልነገርከኝ አንላቀቅም። እስቲ ዛሬ እንኳን በሰላም ቁርስ ልብላ። ጭቅጭቅቴ ሰውዬ ሚስትህ እኮ ነኝ። ማነች ቤዛ? አክስቴ ነች። ምን አቅበጥብጦኝ ነው ግን የገባሁት? አስተውለሃል? ላለፉት 2 ቀናት አኩርፌ ምንም አላወራሁም። አስተውለሃል ወይ? አዎ አስተውያለሁ። ታዲያ ምንም ልትለኝ አትፈልግም? አመሰግናለሁ አልኩ እኮ። ስለዚህ ደስተኛ ነካ? 2 ቀን ብጨምሪልኝ